እነዚህ የሚኒሊክ ኤሊዎች ናቸው። ሲያምሩ እንደዚህ የሚያምር አርክቴክቸር ራሱ ጃንሆይ ናቸው ያሰሩላቸው ለሚኒሊክ መታሰቢያ። እንዴት እንደወደድኩት። እዛ ጋር ኤሊዎች አሉ። ደስ አይሉ? ሰውየው ቢሄድ የኔ እናት ወይ እምዬ ሚኒሊክ የኢትዮጵያ ፀሐይ። እሰይ ይሄ ደግሞ እንትናቸው አይደል? ዘውድ አባቴ ልወዛወዝ ገብቼ ትንሽ ልሄድ። ተሰርቶ ፖስት ተደረገው በመሬት ላይ ኢንጂነሮቹ አርመኖች እንደው እስራኤላውያን አርክቴክቱ ጀርመናዊ ነው። የዚህ ቤተክርስቲያን አዎ ወጭስ ነው የሚሰሩት። ግን በጃንሆይ ጊዜ አይደል የተሰራው? ነው ንግስት ተሰርቶ ኦ 1951 ያለው ታዲያ ለምንድን ነው 1910 ማን ነው እዛ የተጻፈው ጽሑፍ ላይ? እዚህ ጃንሆይ የሀረር ገዢ ነበሩ። እዛ ጊዜ ወራሴ መንግስት ነው አይደል? አዎ የሀረር ገዢ ነበሩ። ወራሴ መንግስት ኃይለ ሥላሴ ይላል። ያኛው ደግሞ ከጦርነቱ በኋላ ምኒልክ ዳር ሰላሳ ሰባት አራስ መጎን ሀረር ከተማ አቅፎ እየሰጧቸው ሀረር ገዢ አድርጎ ሾማቸው ነው። እንደሄኛው ደግሞ ጃንሆይ መስዋዕት ኃይለ ሥላሴ ያቺ ደግሞ ያስፋውሳልቸው አሁን ትልቅ ሰው ናቸው። ልጆቻቸውና የልጅ ልጆቻቸው እንግሊዝ ሀገር ነው የሚኖሩት። እሳቸው እዚህ ያስቀድሳሉ አሉ ባይወት። አዎ አብይ ጾም አዎ እንዴ አብይ ጾም እዚህ ነው የከረሙት። ያስቀድሱ መኪና ግቢ ጋር ያቆማሉ፣ ይመጣሉ በእግራቸው። ልዕልት ማን ናቸው? ልዕልት ማርያም ስና። ልዕልት ማርያም ስና ማርያም ማለት የደ ማርያም ዳው ግባት ማለት ነው። አዎ መኪና ተፈቅዶላቸው ነበር እሳቸው። ይሄ ደግሞ ምኒልክ እንጦጦ ማርያም ሲነክሱ እንጦጦ ማርያም አዎ ሲነክሱ ከዚህ ቀደም መጣን 1924 ንግስት ቤተክርስቲያኑን አሰርተው ለጨረሱ ከግሪክ ፖፕ የተበረከተላቸው ሽልማት ይኸው ኩይ ዘውድጁ በጣም ጠንካራ ስለነበሩ እሳቸው ዝናቸው ባለም ዙሪያ ተሰምቶ ስለነበረ ይሄ ጉድ ፍራይዴይ ነው አውቃላችኋለሁ። ለምሳሌ አይሁዶች ጌታን ለመስቀል የተጠቀሙባቸው መሳሪያዎች ኢንስትሩመንቶች ወጣትና መዶሻ፣ ጦርና ሰንሰለት፣ ዋጠመኝ ባለ ጊዜ መራራና ከቢ ቪንጋርና ጀራፍ ወደ ጨምቁበት አክሊለ ሦክ ለመሰራት አክሊለ ሦክ ለመስዋዕት የሚሆኑ ስንዴ ዘራራ የሆነ ዘራራ ጲላጦስ ከደቡብ ዙሪያ የሚሉ ልጁ ታጠበበት መታጠቢያና ማስታጠቢያ ያሬም ቅዳሴ መካከል ተጠባሏል። የበደለ ክሱ የቅመም መስጠት ተጣላ ታርቆ ንስሐ ገብቶ ይምጣ። ቂም በቀል ይዛችሁ አትምጡ ነው ለመጸለይ ለመቁረብ ዋቴቨር ስትመጡ ከቤተክርስቲያን ከመምጣታችሁ በፊት ቂም በቀል ትታችሁ ኑ ነው ታርቃችሁ የተጣላችሁ ስለምን ጸሎቱ እንዲያደርግ ማለት ነው። ይሄ ደግሞ ኢየሱስ ናዝራዊ የዓለም ንጉስ እነሱ በዛ ጊዜ የአይሁድ ንጉስ ብሎ የጻፉት ግን የዓለም ንጉስ ነው። ይሄ ደግሞ አልፋና ኦሜጋ ማለት ዘ ቢጊኒንግ ዘ ላስቲንግ ማለት ኤቨርላስቲንግ ነው። እኛ እናልፋለን እሱ አልፈን
በፊትም ደግሞ ቅድመ ዓለም ነበር፣ አሁንም አለ ማለት ነው። ለሱ ዘመን አይቆጠርለትም እና የተቀበሩ በአዲስ መቃብር ነው። ያለበሱት ልብስ ደግሞ ከተልባ ሶስተኛው ቀን ተነስተው በ40ኛው ቀን አድርገዋል። እንትኑ ነው ከበሩም አብሮ የመጣ ነው። ቦክስ ውስጥ ነው የተቀመጠው። ከግሪኮች ለንግስት ዘውዲቱ ነው። ለንግስት ዘውዲቱ ፖፖ ናቸው ላኩላቸው። ግሪኮችም የግሪክ ፖፕ ነው ለንግስት ዘውዲቱ ስጦታ። ሌላም አለ ላይ ቆይ ያላሳያችሁ። ከዚህ ጋር ወሮቱ ብዙ ስዕሎች አሉ። 4 ወር ጌራዊ ነው። ዘላሰፈር አለ። ሬዘሬክሽን እና ክሩሲፊኬሽንም አለ እዛ። ዋናው ይሄ ንግስት ዘውዲቱ እንደ ያው እነሱማ እንደ አምላክም ስለማይላቸው በዚያ ነው አይደለ? አዎ የኢትዮጵያ መንግስታት ደጋጎች ናቸው። ያ እንዳቸው ተባሉ። ደግሞ ዶክተሮች ደግሞ ከራሽያ ሲመጡ እስማ ከውጭ ጋር ማሰገድ ጀመሩ። አዎ እኔ የራሽያ ዶክተሮች ይገርመኝ እምነታቸው እዚሁ ማለት ነው። በቃ ሁሉ ይስማሉ። እኛ ምንም አይመስለንም እኮ ሆነ እቺ ልቀጻት እነሱ ያላቸው ክብር እንዴ በጣም ነፍስ ይማር። አይ እኛ ምን እንላለን አይደል? አይ የኛ ቅርስ ማለት ገረቃ ገና እንደው ይሄ መንግስት በዚህ በኩል እያበረታታ ነው፣ ግን ይቀራል። አንዳንድ ካው ያውላልና አይመስላችሁ ወጣት ነው ጋር ማለት ነው። አማራ ለላቸው ሰዎች ምን ተነሱት ነው ነገር እንግሊዝ አይቀርሳይ በጣም ገበሬ እኔ እንኳን ተካለ ሁለተኛ ደግሞ ቅርስ ለማየት አይዋቸው ምን ፍላጎት ድረስ ይሄ ማን ልብስ ነው? የኔ ጌታ የረገስታተላ የምኒልክ ቀዩ የንግስት ዘውዲቱ ነው። አረንጓዴ ነው ሲል ሲልቨር እኮ ነው። አናቱ ላይ ዘውድና መስቀል አየሽ? እውነት ዘውዳቸው ላይ ታይም አናቱ ላይ ጥላው ላይ ያለው ዘውድ ቶፑ ላይ ጥላው ቆይ ይሄ ዘውድ እኮ ነው ከላይ ያለው። ሃንድሉም እንትን ነው ብር ንጹህ ብር። ስማቸውም በውሻ ጥልፍ ተሰርቶበታል። ሞካሽ ጥልፍ ሞካሽ ጥልፍ ሞካሽ ጥልፍ ሞካሽ ጥልፍ ይባላል። የትኛው ነው? ይሄ ካባ ላይ ያለው ያው የንግስት ዘውዲቱ ተጽፏል እዚህ ጋር የምኒልክም ተጽፏል። ቆይ ተጽፏል ይችላልሽ ድባብ ይላል እዚህ ድባብ ዘውዲቱ ይላል። በደንብ አይታይም ግን አሁን መክፈቻው ደግሞ ግምጃ ቤት ነው አሉኛ። አይ ከፈት ይቀር ልክም አይደለም። እኛ ጋርም የለም እዚህ መነካት የለበትም። አዎ የምኒልክም አየሽ ጽሁፍ አየሻል? ጽሁፉን አየሽ? ምኒልክ ጎበዝ በደንብ አስተሽዋለሁ። የካባላ እንኳን እነሱ ነው። ይሄ ከሎሚ እንጨት የተሰራ አድዋ ደርሰዋል። አድዋ ዘውቶ ይመጣ ይሄ የሚበረዱ ከፍራንስ ነው የመጣው። ይሄ እንትን እብነ በረዶ እስከ ጅቡቲ በመርከብ ከጅቡቲ በባቡር አስቀድሞ ወደ ኢትዮጵያ ያስገቡት። ዲዛይኑ አውትሳይድ ነው፣ በፒስ ነው እዚህ የገባው። ዲዛይኑ ግብጻዊ ነው። ምኒልክ ነው የቀቧቸው። ምኒልክ ነው የቀቧቸው በ1919 ዛራ መስቀል ነው። ያ ደግሞ የኃይለ ሥላሴ ታናሽ ወንድማቸው ደጃዝማች ይልማ ይባላሉ። ይሄኛው የደጃዝማች ይልማ ልጅ ልዕልት ሻሽወርቅ ይልማ በ1946 ከግድ አስመጥቶ ለዋታ ያበረከቱት ሻሽወርቅ ይልማ ይላል። በግዕዝ ነው የተጻፈው። እዚህ ስዕል ዘዋበታ ልዕልት ሻሽወርቅ ይልማ ለቅድስት ዋታ ገመትኩና መድኃኒተ ሥጋዌ 1946 ጌታ እመቤታችንና ቅዱስ ዮሴፍ ጎልድ ከለር በግ የተሰራ ማለት ነው በግሪኮች። የኃይለ ሥላሴ አጽማቸው ደግሞ እዛ መስታወት ውስጥ በአልሙኒየም ሳጥን ተደርጎ እዚህ የገባው በ84 ነው ያለ ጊዜ የጃንሆይ አጽም የት ውስጥ እዛ መስዋዕት ውስጥ ከዚህ ደግሞ ሄደው ደግሞ በ93 ነው ጥቅምት 16 ስላሴ የገባው። ይህ ሳጥን ምንድን ነው? እሱ መጽሐፍ ማስቀመጫ ነበር። ይሄ ደግሞ የባቡር ውል ስምምነት በአጤ ምኒልክና በፈረንሳይ መካከል ከጅቡቲ እስከ አዲስ አበባ የተዘረጋ አግሪመንት ነው።
እዚህ ነው እንደ ያለው ይሄ ነገር። ይሄ ደግሞ እቺ ፓልም ቲሞንጅ ይላል። እቺ ፓልም ደግሞ ተሰራችሁ ከናሱ ከብሮንዝ ነው። ምኒልክ ካረፉ በኋላ ሪሞንድ ፖንካሬ ኮንዶለንስ ሀዘን መግለጫ ሪሞንድ ፖንካሬ ኮከበ ዳሰሳ ስለሙ ማተነች ስታሊስ ዴቪድ ጥንቱ ማለት ነው። ሜታችን ፕሬዘንቴሽን ይሄ ምን ይላል? ዘ ማለት ዘውዲቱ ምኒልክ ማለት ነው። በዛም ዘርዘር ያለ ጽሑፍ አለው። ዘ ማለት ዘውዲቱ ምኒልክ ማለት ነው። ይሄኛው የሀዘን መግለጫ ከፈረንሳይ መንግስት የመጣ ሪሞንድ ፖንካሬ ነው ይላል። ይሄ በሲልቨር የተሰራ በእንትን ነው ብሮንዝ ናስ ምኒልክና እቴጌ ጣይቱ እመቤታችን ሲመጸኑ ነው። አቡነ ናቸው የንግስቶቹ መቀመጫ ቅዱስ ገብርኤል ንግስት ዳዊታቸው ቁጭ ብሎ የሚደጉበት ማለት ነው። ዳዊት ደጋግመሽ እዚህ ያስቀድሱ ነበረ። በለቅሶ እኮ ለሰብት እኮ እንባቸው በያና ላይ ተባጠባላ ነው። በዛን ጊዜ ቻሌንጅ አለው። ማሽነሪ ምናምን የለም ድጋሚ የሚያቀብል ሁሉ ነገር በሰው ጉልበት እኮ የነገስታት ካባዎች የንጉሠ ነገሥት የምኒልክ የእቴጌ ጣይቱ የብር ጽናትና የብር መቆሚያ የብር መስቀል በወርቅ ቅብ አራት ወንጌላውያን ከእስራኤል ሀገር የመጣ ይሄ በብር የተለበጠ ከበሮ እላዩ ላይ የነገስታት ፎቶግራፍ የነገስታት ዘውዶች አክሱም ሐውልት የዳዊት ኮከብ የአንበሳ ምስል አለበት። ይሄ ከበሮ የሚወጣና የሚገለገልበት ታኅሳስ 3 ቀን ነው። ታኅሳስ 3 ቀን ሁለት ነገሮችን ነው የምናስታውሰው። አንደኛ እመቤታችን ከእናትና ከአባቷ ቤት ፕሬዘንቴሽን የተደረገችበት ነው። ሁለተኛ ምኒልክ ያረፉበት ነው። እናንተ ዜሮ ሲል ታኅሳስ 3 ቀን አረፉት። ስለዚህ እኮ ነው ታቦት እንዲገባ የተደረገው ሳይኮ ስላረፉበት እኮ ነው። ይሄ ደግሞ ቅዱስ ጊዮርጊስ ዘንዶ ሲገል የሚያሳየው መጀመሪያ ወረረ ጊዜ ኒኮላስ ቱ ነው ራሻ መንግስት። ኒኮላስ ቱ ደግሞ ዘላስት ኪንግ ነው። ኒኮላስ ቱ ምኒልክን በሞደርን ዊፕንስ በአሮን በስፒድ ረድቷቸዋል። ካሸነፉ በኋላ ደግሞ ኮንግራጁሌሽን የሚል ይህንን መልእክት ላኩ። ከፊት ከመስኮብ መንግስትና ወንድሞች ይላል። ይሄ አይከን ውስጥ ነው ይከፈታል። ከጀርባው 5 ገጽ ራሻኛ ጽሑፍ አለው ተጽፎ የተለበጠበት አታችድ ነው። ዝርዝር ጦርነቱ ዝርዝር የሚናገር አሁን እኮ ጣና ስትወረድ እኮ ማን ነው ዋናው መሀንዲሱ ቀያሹ እንግሊዝ እኮ ታውቃላችሁ። ዋናው ፑሽ እያደረገ ያስገባው ቱርኮች አሉበት፣ ሱዳኖች አሉበት። በመጨረሻም የዓለም መንግስታት በእንግሊዝ ነው ተፈረደባት እንድታስወጣ። እንግሊዝ ደግሞ ሱዳንን ቀደም ያለቻት የእንግሊዝና የሱዳን እግረኛ ጦር በጅቡቲ ሊዋጋ መጣ። ከዛ የእንግሊዝ ጄቶች በኢትዮጵያ ሰማይ ላይ መሰረር መብረር ጀመሩ። ጣሊያን ቀራ ብሎ ሳይ ባንዲራውን አየ። የእንግሊዝ መሆኑን ተስፋ ቆረጠ። እንደማሸንፍ በአሰብ ወጥቶ ሄዳ ሀገር ተረጋጋ። ጃንሆይ የሄዱት በ1928 ነው። በ1933 ደግሞ ሚያዝያ 7 ቀን የኢትዮጵያ መሬት ረገጡ። አሁን እስኪያዙ ዘመን መድኃኒዓለም አብሮ ነበር ስደተኛው። እሱ የሚነግሰው በዓመት 1 ቀን ብቻ ነው። መቼ ነው የሚነግሰው? ሚያዝያ 7 ቀን። ከበሮ አይመታም፣ ጽናጽል ምናምን የለም። ሰዓታትና ቅዳሴ ብቻ ነው። ለምን? የሀዘን ቦታ ነው። በ5 ዓመት ውስጥ በጣም ደም ስለፈሰሰ እንደው በኢትዮጵያ ውስጥ 1 ቀን ብቻ ግራዚያኒ ለቱ ሲያከብር 6 ኪሎ ኤርትራዊ ወጣቶች ቦምብ ወረወራል። ፍንጥርጣሩ ሲመታው ሞቱ ተባለ። 30,000 ሰው ያለቀው አዲስ አበባ ውስጥ ናቸው። የሴት ስኩላው ትንሽ መታሰቢያ ነው። ስለዚህ ያ ቦታ የሀዘን ቦታ ነው። አዎ እንደዛ እኮ ነው። ሰርግ ራሱ ብትሄድ ከበሮ እዛ ውስጥ አትመጣም። ውጭ አስፋልት ላይ ያለበት ቦታ። ይሄ ደግሞ ምኒልክ የአድዋን ጦርነት ካሸነፉ በኋላ ታይም ማግዚን ነው ፕሪንቲንግ ዋሽንግተን ዲሲ ውስጥ ነው። ምኒልክ ኪንግ ሶዝ አቢሲና ሞስት ዴሞክራቲክ ኪንግ ከአፍሪካ መንግስታት መካከል ለመጀመሪያ ጊዜ የምዕራባውያን ወረራ የሰበሩ ሲሪየስ የሆኑ ንጉስ ናቸው። አስፈሪ አውሮፓዎቹ ከሞቱ በኋላ ራሱ አላመኑም እኮ አሁንም ሞቶ ነው ይላሉ። አዎ በጣም እንዴ ቅዱስ ጊዮርጊስ ይዞ ነው የዘመቱት እኮ ሲዘምቱ ታቦተ ማርያምን ታቦተ ጊዮርጊስ ይዞ የዘመቱት። ይሄ ደግሞ አልቅሶለታል አይደል? በነሳ ሰዓት የቁርጥ ልጆች ይባላሉ። ሞት እንፈራለን ብሎ ሳይፈሩ በዓለም ላይ እንደ አይቮሪ በጣም ነው። ያው መኪና የማይገባ ሃይ ሴኩሪቲ ፕሌስ ነው እና እሳቸው ጦርነቱን በድል ካጠናቀቁ በኋላ የምርኮኞች ቤተሰቦች ደብዳቤ ጻፉላቸው እንደደቆላቸው እንዲህ ካለቅም አሉ። ሁለቱም ማይክል አንጀሎ የእሱ ተማሪ ነበር አይደል? ሁለቱም ይሄ ሁለተኛው ሰዓት የሚባለው ነው። ሁለቱም የነበሩት በ15ኛው ሴንቸሪ ነው። ገብቶሽ አይደል? እና ከሞተ 530 ዓመቱ ነው ሚካኤል አንጀሎ። እሱ ስር ሮም ብቻ ነው ቫቲካን ውስጥ ነው የሚገኘው። አይቻለሁ ዘነበሽ ሲነግሩን በደንብ ጠብቁት። ይሄ ፕራይስለስ ነው፣ ግምት የለውም። ይሄ ታስሯ ነው ዙሪያው ነው። ለምን እላይ ነበረች ሽቶ እየቀቡ ሲያስቸግሩ ነው። ዛሬ 5 ዓመት ወደዚህ ያመጣ ነው። እኔ በድቁና ሳገለግል ነው የኖርኩት። እኔ አስጎብኝ ከሆንኩ ወዲህ ነው ወደዚህ እንዲመጣ ያደረኩት። ይሄ እላይ ነበረች ቅድስት ላይ ከቫቲካን እንዴት ወደ ኢትዮጵያ ሊመጣ ቻለ? ይኸውልሽ እንዳሸነፉ ምኒልክ መጀመሪያ የምርኮኞች ቤተሰቦች ደብዳቤ ጻፉላቸው እንዲለቁላቸው። እምቢ ያሉ ምኒልክ
በሁለተኛ ደረጃ ደግሞ የመንግስት ባለስልጣኖች ጻፉላቸው፣ እምቢ አሉ። መጨረሻ ላይ ፖፑ መጡ። ፓትርያርኩ የካቶሊኩ ፖፕ ይህን ይዞ መጡ። ገብቶሻል? ከዛ እባክዎት እንደ መማፀኛ እጅ መንሻ ማለት ነው። በእነዚህ ተማጽኖ ናቸው። እመቤታችን ደግሞ የመማፀኛ ከተማ ነች። አታውቅም? ይሄንን ጌታን ያየንባት መስታወታችን ማነች? ልክ ነው። ጌታ እኮ መለኮት እኮ አይታይም፣ አይዳሰስም እኮ እሱን ጌታ ማለት እኮ ለፍጡራን ይታያል። እንደ ጌታ እንኳን ለኛ ለመላእክትም አይታይም። ይሄን ታውቂያለሽ? ለመላእክት መለኮቱ አይወትም። በሚመጣ እሱን ከወደቀበት ሳሳ አርፎት ሄደ። እግዚአብሔር የምታየው እዛ የወደቀው ሰውዬ ገዛ ስታነሳ ነው። እግዚአብሔር መለኮቱ አይታይም። መልካም ስራ ስንሰራ እናየዋለን በልባችን። ገብቶሻል? ልክ ነው። እንግዲህ ንስጥሮተ ስሉስ የደረሱ የበቁ አባቶች አሉ ይባላል። ለእነሱ ቢሆን መለኮቱ አይታያቸውም። እነሱ ቢሆን ያው በአንዳንድ ምልክት የአሜሪካ ስም በክፉ አንቺ ይሄኛ ሀገር እኮ ጥሎ ማለፍ እኮ ለዛ እኮ አብሮ ሰርተሽ ነው የምታደርጊው። እሱ ባለቤትሽ ነው። ይሄ የማን መቀመጫ? ይሄ አንበሳ መስል አለበት ኃይለ ሥላሴ እና እቴጌ መነን ነው። ይሄ ደግሞ የአፄ ምኒልክ እና እቴጌ ጣይቱ ነው። ሰው እንዳይቀመጥበት ነው የከለከላቸው እንዴ? እናንተ ሲጉጥ በምናለው የኔ ጌታ አዊ ከዛ በኋላ በ33 ነው የተደራጀው። በ34 ጉዞ ነው ወለጋ ክፍለ ሀገር አንድ አመት ነበር እኮ ስትመለስ መንገድ ላይ እኮ ነው የወጣው እኮ በመኪና እየመጣች እኮ ነው። ይሄ እኮ አፍተሽ ሂዳይ እኮ ነው የተወሰደው። ትክክል ፎቶ ከሞተሽ በኋላ እኮ ሰው የሳደጋጋ አስቀምጦ ያነሳው ከሞተሽ በኋላ እኮ ጋራጃ ወንጀ ነገር ተነጋራቸው። ስላሴ ደግሞ እዛ ልጅ ተንፋል አላለቀም። እዚህ ስላሴ ያለቀው በኋላ በጣም ማዝም አፄ ኃይለ ሥላሴ መቃብር ነበር መሆን የነበረበት። አይ እዛም ደስ ይላል እኮ እዚያጅ ነው ያሰሩሳቸው ነው ያንን እሳቸው ናቸው ያሰሩት። ግን ከአባቶቻቸው ጋር እዚህ ቢሆኑ ነበር ያው ዘሩ አልፋሙን ነው የተባለ ያው ልጁ ቤተክርስቲያን ነው እኮ። ግን ይሄንን የሚያክል የለም። እንደባታ ቤተ መንግስት ራሱ ዩኒቲ ፓርክ ሲያሰሩ እነ ኩንሺባ ከዚህ ነው ስልባ ቪዲዮ ካሜራ ያስፈቀዱ ገዳሙ እነ ምኒልክ እነ ጥላ ምናምን ሳይቀር እዛ ኮፒ አድርገህ ደንብ አንስተው ወንበር ላይ አስቀምጦ አድርገው ካባ አልብሰው ማለት ነው። ይሄ ታዲያ ቤተክርስቲያን ነው በጣም ያቸው ደግሞ ለተናገራና አብይ ማታሰብ ቱሞሮ ሳይመሳ ፋርኒሽ ቢደረግ ሰው ወዝ አረደና ባለፈው በአዲስ ጊዜ ስለተነሳ ቅርብ ጊዜ ስለተነሳ አይ በፊት ቆሻሻ ለዚህ So, hier wurde gebaut von einem deutschen Ingenieur, von der Helmut Eichroth in Karlsruhe, Deutschland, 1923. Also, ja. Die Deutschen. Alle Deutschen sollen kommen hier. Itu kan? ይሄ ከወደቀው ወደዛ ጠጋና ይሄ ከጭንቅላቱ ቀጥሎ ይሄ ነው። በቃ ይርቃል። ግን የኛው ወደ ምሽብልሽ ነው። በዛ ሳይድ ነው። በዛ ሳይድ ነው። በዚህ ጋር ባራቱ ማዘና ባል እዚህ ጋር ማለት እዚህ ጋር ደግሞ እዚህ ዳር ላይ ነው። አይ በቃ ለኛው ይታያል እኮ አንድ ይታያል። ግን እንትኑ ነው ማለት ይሄውን ካሜራው በጣም ምርጥ ነው። ቆንጆ ነው። ይሄ ኤስ25 ነው የሚባለው። እኔ እንጃ ነው ያለው። 25 የሚባለው አይፎን ስሙን አላውቅም። አይፎን ነው ይሄ። ይኸውልሽ ከጭንቅላቱ ቀጥሎ ይኸውልሽ እዚህ በዚህ ጋር ያው ይሰማል። በቃ እዚህ ጋር እንዴት ነው ይሄ አየሽ እዚህ ምን ማራ አንገቷን አስገባች። ሴት ልጅ እኮ ምስኪን ናት። አንገት ደፊ የኔ ማር አንተ አንገትን አስገባ። ይሄ ወንድ ነው ሴቷ ወይ
ትናንት ስትይ ነበር አበባ ይዞ ቸርች መምጣት በጣም ደስ የሚል ነገር ነው።